ሮሌክስ አሁን ላይ በጣም ውድ ከሚባሉ ብራንድ ውስጥ አንዱ ነው። ከ8 ቢሊዮን ዶላር በላይ ዋጋ ያለው ካምፓኒ ነው። ከምዕተ ዓመት በፊት የተመሰረተው ይህ የሰዓት ብራንድ መስራቹ ወላጆቹን ገና በልጅነቱ ያጣ ወጣት ነበር። ሃንስ ዊልስዶርፍ ኩልምባች ጀርመኒ በማርች 22 1881 ከእናቱ አና እና ከአባቱ ጆሃን ዳንኤል ዊልስዶርፍ ተወለደ። ቤተሰቦቹ ከአያቶቹ የወረሱት የብረታ ብረት ውጤት የማምረትና የመሸጥ ቢዝነስ ውስጥ ነበሩ። በወቅቱ ከነበራቸው ገቢ አንጻርም ሚድል ክላስ የሚመደቡ አይነት ነበሩ። ወላጆቹ ሃንስ ከተወለደ ከጥቂት ዓመታት በኋላ ነበር ከዚህ ዓለም የተለዩት። ሃንስ ገና የ12 ዓመት ልጅ እያለ ነበር ወላጅ አልባ የሆነው። አጎቱ ወዲያው የቤተሰቡን ቢዝነስ በመሸጥ ወደ ባቫሪያ ሙቭ እንዲያደርጉና ኤርነስቲነም ኮበርግ የተባለ ፕሪስቲጂየስ ትምህርት ቤት እንዲማሩ ያደርጋቸዋል። ሃንስ ለከተማውም ለትምህርት ቤቱም አዲስ ስለነበር የአጎቱን ውሳኔ አልተስማማውም። ትምህርቱ ላይ በጣም ፈጣን ተማሪ ነበር፣ በተለይ ማቴማቲክስ እና ላንጉዌጅ ላይ። ይህ በኋላ ላይ ለስራው በጣም ጠቅሞታል። ሃንስ አንድ ስዊሽ ጓደኛ ነበረው። ስለ ስዊሽ እና ስለተወለደበት ሊቹዋ ዴ ፎንድ የምትባል ከተማ አብስቶ ይነግረዋል። ከተማዋን በሰዓት ምርት ኢንዱስትሪ ታሪካዊና ታዋቂ ነበረች። ሃንስ የሰዓት ስራ ላይ እንዲገባ ፍላጎት ካሳደሩ ምክንያቶች አንዱ ይህ ነው። በ19 ዓመቱ ከሚማርበት አዳሪ ትምህርት ቤት ወጥቶ ወደ ጄኔቫ ስዊዘርላንድ በመሄድ ዓለም አቀፍ የእንቁ ኤክስፖርት ካምፓኒ በስራ ተለማማጅነት ይገባል። በቆይታውም ካምፓኒው ከተለያዩ አቅራቢዎች እንቁ ይረከብና በጥሩ ፓኬጂንግ ወደ ውጭ ይልካል። ካምፓኒው ምንም አዲስ ነገር ሳይፈጥር ትልቅ ትርፍ ያገኝ ነበረ። እንዲህ ያለ የቢዝነስ ታክቲክም እንዳለ ሃንስ በቆይታው ተማረ። አንድ ቀን ጓደኛው ኩኖ ኮርተን የተባለ በወቅቱ ጥራት ያላቸው ሰዓት አምራች ትልቅ ካምፓኒ ውስጥ የሥራ ኦፈር ይሰጠዋል። ካምፓኒው በወቅቱ በዓመት በሚሊዮን የሚቆጠር የስዊስ ፍራንክ የሚያወጡ የሰዓት ምርቶችን ኤክስፖርት ያደርግ ነበር። ካምፓኒው የሚገኘው ደግሞ የሃይስኩል ጓደኛው ሲነግረው የነበረና እሱ ራሱ ማየት የሚፈልጋት የሊቹዋ ዲ ፎንድ ከተማ ነበር። ከሚሰራበት ስራ አንጻርም ደሞዙ ዝቅ ያለ ቢሆንም ለከተማዋና ለሰዓት ካለው ፍቅር የተነሳ በ1900 ወደ ሊቹዋ ዲ ፎንድ በመሄድ ስራውን ይጀምራል። በዚህ ካምፓኒም በእንግሊሽ ኮረስፖንደንት 80 ስዊሽ ፍራንክ በወር ይቀጥራል። በተጨማሪም የኪስ ሰዓቶችን ከምርት በኋላ በትክክል መስራታቸውን ያረጋግጣል። ይህም ኦልድሽ የሆኑ የኪስ ሰዓቶችን እንዴት እንደሚሰሩ በደንብ የተማረበት ነበር። በኩኖ ኮርተን 2 ዓመት ከሰራ በኋላ ወደ ጀርመን ተመልሶ ሚሊታሪ ሰርቪስ ይሰጣል። በ22 ዓመቱ ከሚሊታሪ ሰርቪስ ተመልሶ ወደ ለንደን በመሄድ ሃይ ኳሊቲ ሰዓት አምራች ድርጅት ጋር በሴልስነት ይቀጠራል። በዚህ የሥራ ዘርፍ ለ2 ዓመታት የሰራ ሲሆን ጥሩ ደንበኞችን ያፈራበትና ለካምፓኒው ጥሩ ገቢ ያስገኘበት የስኬት ዓመታት ነበሩ። ከዚህ በኋላ ነው የራሱን የሰዓት ካምፓኒ ስለመክፈት ማሰብ የጀመረው። ይህን ለማሳካት አስፈላጊ የሆነውን እውቀትና ስኪል ለመማር ወሰነ። አንድ ቀን ሃንስ ለታላቅ ወንድሙ አልፈርድ ጄምስ ዴቪስ የራሱን የሰዓት አምራች ካምፓኒ መክፈት እንደሚፈልግና ይህን ለማድረግ ደግሞ ካፒታል እንደሚያስፈልገው ይነግረዋል። አልፈርድ ገንዘብ የነበረውና የወንድሙን ሃንስ ፍላጎት በጣም የተረዳ ስለነበር እንደሚያግዘውና አብሮት እንደሚሰራ ይስማማሉ። ከዛም በ1905 ዊልስዶርፍ ኤንድ ዴቪስ ሊሚትድን ያቋቁማሉ። ይህ ካምፓኒ ነው ከትንሽ ዓመታት በኋላ ሮሌክስ የተባለው። ስዊዘርላንድ ውስጥ ያለ ሄርማን ኢገር የተባለ የስዊሽ የሰዓት ካምፓኒ ጋር ፓርትነር በመሆን በሰዓት መያዣ ኬስ ሙቭመንት ከስዊሽ ኢምፖርት ማድረግ ጀመረ። ስዊዘርላንድ ውስጥም በቤን ከተማ ቢሮ ከፍቶ ይበልጥኑ ዴሊጌት ማድረግ ጀመረ። በወቅቱ የእጅ ሰዓት የሚያደርጉት ሴቶች ነበሩ። የእጅ ሰዓት እንደ አንድ የእጅ ጌጣጌጥ ይታይ ነበረ። ወንዶች ግን የኪስ ሰዓት ነበር የሚያደርጉት። የእጅ ሰዓቶች መጠን ከኪስ ሰዓቶች ስለሚያንሱ እንቅስቃሴያቸው ላይ ወይ በደንብ ይፈጥናሉ አሊያ ይዘገዩ ስለነበር ተፈላጊነታቸው ብዙ አልነበረም። የኪስ ሰዓቶች ግን ከአኪዩሬሲ እና ጥራት ባለፈ በመጠናቸውም ግዝፈት ስለነበራቸው በወንዶች ተመራጭ ያደርጋቸዋል። ሃንስ የኪስ ሰዓቶችን ከአጠቃቀም ምቹነት አንጻር አያይዞ የእጅ ሰዓቶችን ነበር የሚመርጠው። ችግሩ ግን በወቅቱ የእጅ ሰዓቶች በትክክል እንዲቆጥሩ አድርጎ መስራት የማይቻልበት ጊዜ ነበር። ሃንስ ከጊዜ በኋላ የኪስ ሰዓቶች እንደሚቀሩና የእጅ ሰዓቶች የተለመዱ የሰዓት አይነቶች እንደሚሆኑ መተንበይ ብቻ ሳይሆን አኪዩሬት የእጅ ሰዓቶችን ለመስራት የተለያዩ የሰዓት አምራቾች ጋር እየዞረ ማየትና የሚሰራበትን ቴክኒክ መፈለግ ጀመረ። የእጅ ሰዓቶችን አሰራር ዲቴል ዞሮ አይቶ የራሱን የእጅ ሰዓት ምርት በደንብ እያሻሻለ መስራት ጀመረ። ከአንድ ምርት አንድ ምርት እያሻሻለ እና ዞሮ ያየውን የእጅ ሰዓት አሰራር ቴክኒክ እየተገበረ ጥሩ የእጅ ሰዓት መስራት ጀመረ።
ይህም በ1908 ኢንግላንድ ውስጥ ያለ ምርጥ የእጅ ሰዓት ሰሪ ፈርም ለመሆን ቻለ። ሃንስ የካምፓኒውን ስም ወደ ሃይ ክላስ በቀላሉ የሚጠራና ማይረሳ ስም መቀየር ፈለገ። ከዚህም በተጨማሪ ስሙ የሰዓቱ ቁጥር ፓድ ላይ እንዲታይ ይፈልጋል። ከብዙ ፍለጋ በኋላ ሁሉንም ነገር የሚያሟላለትን ሮሌክስ የሚለውን ስም ያገኛል። ወዲያውኑ ነበር በ1908 በትሬድማርክነት ያስመዘገበው። ሮሌክስ በሀብታም እጆች ላይ መደረግ ሲጀምር የጥራት ማሳያ እየሆነ ሄደ። ይበልጥኑ ደግሞ የአንደኛው የዓለም ጦርነት ሲጀምር ብዙዎቹ የሰዓት አምራቾች ሲዘጉ፣ ሮሌክስ ግን በደንብ ይሰራ ጀመር። በወታደሮች ዘንድ የሮሌክስ የኪስ ሰዓቶች የበለጠ ኤፊሽንት ስለነበሩ እና በጣም ፕሪሳይዝ ሰዓት ስለሆነ ለተቀናጀና ደቂቃዎች ላይ ለታሰበ ጥቃት ተመራጭ ሆነ። በዚህም ምክንያት በ1914 ብቻ 60 ሰራተኞችን እንዲቀጥርና ለንደን ላይ ትልቅ ቢሮ መክፈት አስችሎታል። ሮሌክስ ሪስትዋች ክሮኖሜትር ሬቲንግ ከስዊዘርላንድ እና ክላስ ኤ ኪው ሰርቲፊኬሽን ኦፍ ፕሪሲሽን ከለንደን ኪው ኦብዘርቫቶሪ እውቅና ከተሰጠው በኋላ ተአማኒና ጥራቱን ለደንበኞች ያረጋገጠበት ብቻ ሳይሆን የካምፓኒውን ፕሮፋይል በደንብ አጉልቶ ያሳየበት የኳሊቲ ስራው እውቅና ጭምር ነው። በ1914 ዩኬ ያመረቱትን ምርቶች በኢንተርናሽናል ቦርደሮች ኤክስፖርት ለሚያደርጉ ካምፓኒዎች በሙሉ 33% ታክስ ስትጥል ለሮሌክስ ትልቅ ቻሌንጅ ነበረ። ይህም ዋና መስሪያ ቤቱን ከለንደን ወደ ስዊዘርላንድ እንዲያደርግ ካረጉት ምክንያቶች አንዱ ነበር። ሌላኛው ምክንያት ደግሞ በጦርነቱ ምክንያት እንግሊዞች ጀርመኖችን መጥላት መጀመራቸው ነበር። ምክንያቱም ሃንስ ዊልስዶርፍ የሚለው ስም ማያሻማ የጀርመን ስም ነበር። ምንም እንኳን የንግድ ስሙ በዩኬ ከጦርነቱ በፊት የተመዘገበ ቢሆንም ዊልስዶርፍ የሚለው ስሙ በአገሪቱ ብዙም ደስ የሚያሰኝ ስም አልነበረም። ለዛም ነው በ1915 የካምፓኒውን ስም ሙሉ በሙሉ ከዊልስዶርፍ ኤንድ ዴቪስ ሊሚትድ ወደ ሮሌክስ ዋች ኮርፖሬሽን ሊሚትድ የቀየረው። ከ5 ዓመት በኋላ የሮሌክስ መለያ የሆነው የ5 ጫፍ ክራውን መለያ ተዋወቀ እና የሰዓቱ ዳይል ላይ እንዲቀረጽ ተደረገ። በ1919 ሮሌክስ ዋች ኮርፖሬሽን ዋና ቢሮውን ከቤን ወደ ጄኔቫ አዘዋውሮ የሰዓቱ ሙቭመንት በቤን እንዲመረትና በጄኔቫ ደግሞ በጥንቃቄ ሙቭመንቶች አኪዩሬት መሆናቸውን ቬሪፋይ የሚደረግበትና በተመረጡ ፊኒሺንግ ማቴሪያል አጊጠው ወደ ገበያ የሚወጡበት ሆነ። በዚህ የጄኔቫ ኦፊስ ውስጥ ነው ሃንስ ከቲሙ ጋር በመሆን የእጅ ሰዓት ቴክኒካል ኢኖቬሽን ለማሳደግ እየሰራ የነበረው። የሰዓቶቹ እንቅስቃሴ በአቧራ፣ እርጥበት፣ ውሃ፣ ሙቀት ወይም ቅዝቃዜ እንዳይበላሹና እንዳይቆሙ ተከላካይ የሰዓት ሽፋን ወይም ኬስ መስራት የግድ ይለናል፣ ፐርፌክት የሆነ የሰዓት ምርት እንዲኖረን ይል ነበር። ከዓመታት ልፋትና ድካም በኋላ በ1926 ሮሌክስ አዲሱን ሞዴላቸውን ሮሌክስ ኦይስተርን ሰሩ። ይህ ሞዴል በሰዓት ኢንዱስትሪ ታሪክ የመጀመሪያው ዋተር ፕሩፍ የእጅ ሰዓት ነበር። የዚህ ሰዓት ሽፋን ለሰዓቱ እንቅስቃሴ ኦፕቲማል ፕሮቴክሽን የሚሰጥ ግሩም የእጅ ስራ ውጤት ነው። ሃንስ ይህ ስራ ሪቮሉሽናይዝድ እንደነበርና ሰዎች እንደሚቀበሉት እርግጠኛ ነበር። ይህን ሰዓት ለዓለም ለማስተዋወቅ ለየት ያለና ክሬቲቭ ዌይ መፈለግ ጀመረ። በ1927 መርሴዲስ ግላይትሳ የተባለች ሴት 20.5 ማይል የሚሸፍን በተለምዶ ኢንግሊሽ ቻናል ተብሎ የሚጠራውን ኢንግላንድ እና ፈረንሳይን የሚያዋስነውን ውሃ ዋኛለሁ ብላ ማስተዋወቋን ሃንስ ይሰማል። ውሃው በጣም ቀዝቃዛ ስለሆነ ሰዎች አላምን ሲሉ የምትዋኝበትን ቀን ቆርጣ ሰዎች ይጠብቋት ጀመር። ሃንስ ይህን እድል መጠቀም እንዳለበት አውቆ የሮሌክስ ሰዓት በአንገቷ ላይ አንጠልጥላ እንድትዋኝ ይስማማሉ። ለ10 ሰዓታት ከዋኘች በኋላ ሰዎች በቅዝቃዜ እንዳትሞት ጎትተው ሲያወጧት የውሃውን 4/5ኛ መንገድ ሸፍና ነበር። መርሴዲስ ሀሳቧን ባታሳካም ሮሌክስ ግን የሰዓቱ ምንም አለመሆን የሰዎች መነጋገሪያ እንዲሆን አስችሎታል። ከኢቨንቱ ጋር በተያያዘ ለንደን ዴይሊ ሜል በፊት ገጽ የመርሴዲስን ፎቶ ለጥፎ ሮሌክስ አዲስ ሮሌክስ ኦይስተር የተባለ ሞዴል ማውጣቱና ሰዓቱ በቀዝቃዛ ውሃ ውስጥ ለ10 ሰዓታት ቆይቶ አለመበላሸቱን ዘገበ። ከዚህ ጋዜጣ በኋላ ነው ሮሌክስ ከዓለም ጥግ እስከ ጥግ ዝናና እውቅናን ያተረፈው። በደንብ ለማሳየት ያክልም ሮሌክስ በሁሉም የሰዓት መሸጫ ሱቆች ውስጥ ሮሌክስ ኦይስተር ከትክክለኛ አሳ ጋር በፊሽ ታንክ ውስጥ በማድረግ ገዢዎች እንዲያዩትና እንዲጎበኙት ዲስፕሌይ ላይ አደረገ። ይህ የማስታወቂያ ስራ ደንበኞችን የገዛበት ድንቅ አርት ነበር። ሮሌክስ በ1928 ኤቭሊን ሌይ ከተባለች በወቅቱ ቶፕ ማስታወቂያ ሞዴል ጋር በሮሌክስ የእጅ ሰዓት እጇን በፊሽ ታንክ ውስጥ አድርጋ ማስታወቂያ ሰርተዋል። በ1933 በኤቨረስት ተራራ የሚበሩ ፍላይት ክሩ ከበራው በኋላ ሰዓቱ በትክክል መስራቱና ደስተኝነታቸውን የሚያሳይ ማስታወቂያ ተሰራ። ሌላው ደግሞ ማርከም ካምቤል የተባለ የመኪና ተወዳዳሪ ሪከርድ በሆነ 300 ማይል ፐር አወር ሲነዳ ሮሌክስ ሰዓትን አድርጎ ነበር በ1935። ሃንስ ፐብሊሳይዝ እንዲደረግ ጠይቆት ማልከም ቢስማማም ገንዘብ ግን እንደማይቀበለው ነገረው።
ሮሌክስ ሃይ ኳሊቲ ዋች ብቻ አልነበረም፣ ቴክኒካል የሚተማመኑበትና ማንም ለቀን ተቀን ውሎ የሚያደርገው ሰዓት ሆነ። ሃንስ አንድን ካምፓኒ ሰክሰስፉል ለማድረግ በጣም ጥሩ የሚባል ማርኬቲንግ ያስፈልገዋል ይል ነበር። ሮሌክስ አዳዲስ ሞዴሎችን ከአዳዲስ ቴክኒካል ኳሊቲ ጋር መስራት ቀጠለ። በ1931 ሮሌክስ ኦይስተር ፐርፔቹዋል የተባለ የመጀመሪያ ውሃ ማያስገባና ሰልፍ ዋይንዲንግ የሆነ ሰዓት አስተዋወቀ። የመጀመሪያው ሮሌክስ ኦይስተር ሞዴል ሰዓቱን ለማስጀመር ወይ ለማስተካከል ወይ ለመሙላት ሙቭመንቱን ዋይንድ ለማድረግ ሽፋኑ ውሃ እንዳያስገባ ተደርጎ ስለተሰራ አስቸጋሪ ያደርገዋል። የተሻሻለው ሮሌክስ ኦይስተር ፐርፔቹዋል ግን በቀላሉ በአመልካችና በአብሮ ጣታችን ዋይንድ ማድረግ እንችላለን። ከ1934 እስከ 1940 ሃንስ ከሮሌክስ ውጪ በራሱ ስም የሚጠራ ሃይ ኳሊቲ ሰዓት መስራት ጀምሮ ነበር። ነገር ግን አልቀጠለም፣ ምክንያቱም ፍራንስ፣ ዩኬ እና ዩኤስ ለጀርመን የነበራቸው ጥላቻና ጸብ ነበር። የሁለተኛው የዓለም ጦርነት ሲጀመር ምርት ከስዊዘርላንድ ኤክስፖርት ለማድረግ በጣም ውድና አስቸጋሪ አድርጎት ነበር። ካምፓኒውም በዚህ ምክንያት ቻሌንጅ ተደርጓል። ሃንስ ሚስቱ በ1944 ስታርፍ ማስታወሻ ብሎ የዊልስዶርፍ ፋውንዴሽንን አቋቋመ። ይህ ፋውንዴሽን የእርዳታ ድርጅት ነው። እሱም ከዚህ ዓለም ከመለየቱ በፊት የሮሌክስ 100% ባለቤትነት መብት ለዚሁ ለዊልስዶርፍ ፋውንዴሽን ሰጥቶ ነው ያለፈው። አሁንም ድረስ ሮሌክስ ባለቤትነቱ የዚህ ፋውንዴሽን ሲሆን ለሽያጭ ወደ ገበያም ሆነ ታክስ አይከፍልም፣ ምክንያቱም የቻሪቲ ኦርጋናይዜሽን ስለሆነ። ከሁለተኛው የዓለም ጦርነት መጠናቀቅ በኋላ ሮሌክስ ወደ ከፍታ ማማው መመለስ ጀመረ። በ1946 የሮሌክስ ሽያጭ 50,000 ሰርቲፋይድ ሮሌክስ ክሮኖሜትር ሲሆን በቀጣዩ ዓመት በ1947 ሽያጫቸውን ወደ 100,000 ሰርቲፋይድ ሮሌክስ ክሮኖሜትር አሳድገዋል። ይህም ካለፈው ዓመት ጋር ሲነጻጸር 2 እጥፍ ማለት ነው። የዚህን እድገት ያነቃቃው በ1945 የተመረተው ሮሌክስ ዴትጀስት ሞዴል ነው። ይህ ሰዓት ዋተር ፕሩፍ፣ ሰልፍ ዋይንዲንግ ከመሆኑ በተጨማሪ የቀን መቁጠሪያ ያለው ነበር። ከ10 ዓመት በኋላ አዲሱን ሪቮሉሽነሪ ሞዴል ደግሞ ሮሌክስ ዴዴትን አስተዋወቁ። ይህም ዋተርፕሩፍ፣ ሰልፍ ዋይንዲንግ፣ የሳምንቱና የወሩን ቀን የሚያሳይ ሞዴል ነው። እነዚህ የሰዓት ሞዴሎች አሁንም ድረስ በደንብ ይደረጋሉ፣ ምክንያቱም ከየትኛውም አለባበስና ከየትኛውም ውሎ ጋር የሚሄዱ አይነት ሞዴልና ዲዛይኖች ስለሆኑ። በ1950ዎቹ አዲስ ኢኖቬቲቭ የሰዓት አይነቶች ሮሌክስ ለገበያ ያቀርብ ነበር። ከእነዚህም ውስጥ በጣም የሚታወቀው በ1953 የወጣው ሮሌክስ ሰብማሪን ነው። ይህ ሰዓት ዋተር ፕሩፍ ብቻ ሳይሆን ዲፕ ዳይቭ ዋች በመባልም ይታወቃል። ውቅያኖስ ውስጥ እስከ 100 ሜትር ጥልቀት ቢሰምጥ ምንም ችግር አይገጥመውም። ከሃንስ ህልፈት በኋላ በ1960 ሮሌክስ አሁን ወደሚታወቅበት ወደ ውድ ብራንድነት ተቀየረ። ትኩረቱን የተለያዩ ሃይ ኳሊቲ ሰዓቶችን አቅም ላላቸው ብቻ ማቅረብ አደረገ። በ1985 ሮሌክስ 904ኤል የሚባል በጣም ዱሬብል እና ውድ የሚባል ብረት ለሰዓቶቹ ማምረቻነት መጠቀም ጀመረ። ምርቶቹ በጣም ውድ እንዲሆኑ ካደረጉ ምክንያት ውስጥ አንዱ ይህ ነው። ሮሌክስ አሁንም በጣም የሚታወቅ ትልቅ ብራንድ ነው። ሃንስ ከወላጅ አልባነት በመነሳት የሰዓት ኢንዱስትሪን ቀይሮና አሁን ወደምናውቀው ደረጃ አሸጋግሮ አልፏል። ለዲዛይን እና ቴክኒካል ኢኖቬሽን የነበረው ፍቅር በኢንዱስትሪው ላይ በጣም ተጽዕኖ ፈጣሪ አድርጎታል። ሌጋሲው አሁንም ሮሌክስ ሰዓትን በሚያደርጉ ሰዎች ላይ ይታያል። ቪዲዮውን ስላያችሁ እናመሰግናለን። ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ደህና ቆዩ።